ሰው ይልቅ በትንሽ ዕውቀቱም ቢሆን ከክርስቶስ ጋር የሚኖር ሰው እርሱ የተሻለ ነው። ትምህርት በቃይ ማለት የክፋት የኃጢአት የጥፋት ምንጭ ነው። ሰው ቢሾም ቢሸለም ከፍተኛ ስልጣን ቢኖረው ብዙ ሀብት የምታስተዳድሩ ቢሆንም ከክርስቶስ ከተለዩ ሁሉም ነገር ባዶ ነው። ወደ ክርስቶስ መምጣት አለበት። ቀን ባትችል ማታ መምጣት አለበት። ሁሉም ሰው ቅድሚያ ለክርስቶስ የሚል መርህ ሊኖረው ይገባል። የምንመካበት ስም የምንድንበት ስም አጋንንን ተከራክረን የምንረታበት ስም ሰማይና ምድርን ሁሉ አልፈን ከሰማያት በላይ ባለ የብርሃን መጋረጃ ገብተን የምንኖርበት ኢየሱስ ክርስቶስ የሚል ስም ነው። ኢየሱስ ክርስቶስ የሚልን ስም የሚተካ በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። መዳን ማለት የሆነች ጊዜ ከአንዲት የሆነች ቅጣት ማምለጥ አይደለም። የተጨበጠ የተዳሰሰ የመዳን ማረጋገጫችን ክርስቶስ ለመዳናችን ፊት አውራሪያችን፣ አበጋዛችን፣ ሕይወታችን፣ ትንሣኤያችን፣ በኩራችን፣ ሊቀ ካህናታችንም የእምነታችንም ራስ፣ የትንሣኤያችን በኩር፣ የዘላለም ገዢ፣ የነገስታት ንጉሥ፣ የሕይወታችን አለቃ ነው። እሱ ወደ ኢየሱስ ሳትመጣ ስለ ኢየሱስ አትሰብክም። ዛሬም ኢየሱስ ኢየሱስ ክርስቶስ ክርስቶስ የሚል ስም የሚጠሩ ብዙዎች ናቸው። እነዚህ ግን ሳይገቡ ወጡ ናቸው። ከማን እንደተማሩ አይታወቅም። የቀናች እምነትን ስለ ክርስቶስ ማወቅ ከፈለግ ከስጋዊ ደማዊ መምህር አትፈልግ፣ ከመንፈሳዊ መምህር ተማር። ዛሬ መንፈሳዊ መምህር ማን ነው ተብለን ብንጠየቅ መንግስተ ሰማያት ማለት የሆነች ሀገር ውስጥ ዶ መግባት አይደለም። የመጀመሪያው ትልቁ መንግስተ ሰማያት